ማር ወደ 61 ጊዜ በመጽሐፍ ቅዱስ ተጠቅሶ እናገኘዋለን። የእግዚአብሔር አቅርቦትና የመትረፍረፍ ምልክት ሆኖ ነው የምናገኘው። እስራኤላውያንን ከግብፅ አውጥቶ ወደ ተስፋይቱ ምድር እንደሚያስገባቸው ቃል ሲገባላቸው ተስፋይቱ ምድርን የሚገልጻት ማርና ወተት ወደምታፈሰው ምድር ብሎ ነው እና የእግዚአብሔር አቅርቦትና የመትረፍረፍ ምልክት ሆኖ እናገኘዋለን በተለያየ ቦታ። ሌላ ደግሞ መዝሙር 19 ላይ የማርን ጣፋጭነት ከእግዚአብሔር ቃል ጋር ሲያወዳድረው እናያለን። በሕክምና ያለውን ጥቅም ደግሞ ስናይ አንደኛ ባክቴሪያ ወደ ሰውነታችን ገብቶ ጥቃት ማድረስ ሲጀምር ሰውነታችን ከባክቴሪያው ጋር ታግሎ ማሸነፍ እንዲችል ለሰውነታችን አቅም ይሰጠዋል። አንቲባክቴሪያል ጥቅም አለው ማለት ነው። ሌላ ደግሞ የሰውነታችን ሴሎች እንዲጠበቁ ያደርጋል። አንቲኦክሲዳንት ኢፌክት የምንለው ማለት ነው። ለሳል ጥሩ ነው። ጉሮሯችንን ሲያመን ይሄ ሶር ትሮት ለምንለው በጣም ጠቃሚ ነው። ሌላ ደግሞ ሰውነታችን በተለያየ ምክንያት ደግሞ ለምሳሌ የሰውነታችን የስኳር መጠን ዝቅ ብሎ ፈጣን የሆነ ኃይል ሲያስፈልገን ማር በጣም ጠቃሚ ነው። ምናልባትም በጣም ቢዚ የሆነ ቀን ሲኖረን ብዙ የምንሰራው ስራ ኖሮ ግን በጣም ትኩረት አድርገን መስራት የሚጠበቅብን ቀን ካለ በዛ ቀን ላይ ማር ብንወስድ ሻያችን ውስጥ አድርገን ሊሆን ይችላል፣ ቡናችን ውስጥ ወይ ደግሞ ትንሽ ለብ ያለ ውሃ ውስጥ አድርገን እንዲሁም ደግሞ በማንኪያ ብንወስደው ኃይል ይሰጠናል ስራችንን እንድንወጣ ማለት ነው። ሌላ ደግሞ የምግብ መፈጨትን ይረዳል። እንዴት መሰላችሁ የሚረዳው? ሁሉም ባክቴሪያዎች መጥፎ አይደሉም። ሆዳችን ውስጥ ባክቴሪያዎች አሉ። እነዚህ ባክቴሪያዎች ሰውነታችን በራሱ መፍጨት የማይችላቸውን ምግቦች መፍጨት እንዲችል ይረዱታል። ማር ደግሞ ለእነዚህ ባክቴሪያዎች ጥሩ ምግብ ነው። ስለዚህ በዚህ መልኩ ምግብ እንዲፈጭ ይረዳል ማለት ነው ማር። ሌላ ደግሞ ለልባችን ጤንነት በጣም ጥሩ ነው። ሁለት አይነት ኮሌስትሮል አለ። ጥሩ ኮሌስትሮል እና መጥፎ ኮሌስትሮል የምንለው ኤልዲኤል እና ኤችዲኤል አለ። ይሄ መጥፎ የምንለውን ኮሌስትሮል ለምንድን ነው መጥፎ የምንለው? የደም ቱቧችን ላይ ይጠራቀምና ደም በነፃነት እንዳይዘዋወር ያደርጋል። ደም በነፃነት ካልተዘዋወረ ለልባችን ጥሩ አይደለም፣ ልባችንን ያጨናንቀዋል። ሁለተኛ ደግሞ ይሄ ጥሩ የምንለውን ኮሌስትሮልን ለምንድን ነው ጥሩ የምንለው? ይሄ የተጠራቀመውን ኮሌስትሮል ከደም ቧንቧችን ይወስደውና ወደ ጉበት ይልከዋል። ከጉበት ደግሞ ከሰውነታችን ይወገዳል ማለት ነው። ማር ይሄ መጥፎ የምንለው ኮሌስትሮል እንዲቀንስ፣ ጥሩ የምንለው ኮሌስትሮል ደግሞ እንዲጨምር ያደርጋል ማለት ነው። ሌላ ደግሞ የደም ዝውውራችን ጥሩ እንዲሆን ያደርጋል። ይሄ ለልባችን ጤንነት በጣም ጥሩ ነው። ሰውነታችን ውስጥ ደግሞ የመብገር ኢንፍላሜሽን እንዲቀንስ ያደርጋል። ይህም ለልባችን ጤንነት በጣም ጥሩ ነው። ሌላ ለቆዳችን ራሱ በጣም ጥሩ ነው ማር። አሁን ፊታችን ላይ እንደ ማስክ ብንቀባው ከዛ 15-20 ደቂቃ ጠብቀን ደግሞ በውሃ ብንታጠብ የፊታችን ቆዳ በድርቀት እንዳይጎዳ ያደርጋል ማለት ነው። ደግሞ ብጉር የሚያስቸግራቸው ሰዎች አንቲባክቴሪያል ኢፌክት አለው ብያችሁ ነበር ቅድም። ጥሩ ነው። ሁለት ነገርን ብታስታውሱ ደስ ይለኛል ማር ስትበሉ ከዚህ በኋላ። አንደኛ መዝሙር 19 ላይ ማር ጣፋጭነቱ ከእግዚአብሔር ቃል ጋር ተወዳድሯል ብያችሁ ነበር እና ማር ለሰውነታችን ይህን ያህል ጠቃሚ እንደመሆኑ የእግዚአብሔር ቃል ደግሞ ለመንፈሳችን በጣም ጠቃሚ እንደሆነ ብታስታውሱ ደስ ይለኛል። ሌላ ደግሞ ማር ስትበሉ የእግዚአብሔርን አቅራቦት አስታውሳችሁ ተመስገን እንድትሉ ላስታውሳችሁ እፈልጋለሁኝ። ስላያችሁኝ አመሰግናለሁኝ። ሰኞ ሰኞ ከኔ ጋር መጽሐፍ ቅዱስ ውስጥ ተጽፎልን የሚገኙትን የጤና መርሆች አብረን እናያለን። ይህን ቻናል ሰብስክራይብ ብታደርጉ በየሳምንቱ እንዲህ አይነት መልእክቶች ይደርሷችኋል። ላይክ ሼር እንድታደርጉም አበረታታችኋለሁኝ።